ሰው ደግሞ ይነሳና አታገቢም አትወልጂም በነገር ላይ እሱ ነገር ቢቀር ደስ ይለኛል ኢትዮጵያ ውስጥ እሱ ነገር በጣም መቅረት ያለበት ነገር ትልቅ እውነት ነው ነጥብ ቢደረግበት ደስ ይለኛል ጥያቄው አታገቢም የሚለው አይባልም በቃ እግዚአብሔር ባለው ጊዜ ነው የሚሆነው ሴቶች አላስፈላጊ ቦታ እየወደቅን ነው የማይሆን ቦታ እየተገኘን ነው ለልጆቻችን አባት እየመረጥን አይደለም እየተጎዳን ነው እኛ ብቻ አይደለንም እኔ ሳንዴ ወጣዋለሁ ትልቅ ነኝ ልጆች ተባ ከዛ በቃ የቀረሽ ሮማን አሁን ልጅ መውለድ ነው ውለጂ አግቢ ነው መጀመሪያው አግቢ ሳላገባ ስቀር በቃ እድሜሽ ሄዷል አሁን የራስሽ ነገር አለሽ ውለጂ ከዛ ትጨነቃለ ሰው ስትወጣም ስትገባም እንደሱ አይነት ቃላቶችን ሲጠቀሙ ይረብሻል ከዛ የሆነ ጓደኛ ያስኩኝ አብረን እያሳለፈን ማግባት አይፈልግም ትዳር አይፈልግም ግን ዝም ብሎ ከኔ ጋር ላይፍ ማሳለፍ ይፈልጋል ከዛ በዚህ መሃል በቃ እኔ አብሮኝ ማያገባኝ መውለድም አልችል ለልጄ አባት መሆን ማይችል ሰው ከሆነ ምን ያደርግልኛል ይሄ ሰው ቢቀርብኝስ እያልኩኝ መሃል ላይ ሐሳቤን እንትን እያልኩኝ አሁን ከልጄ አባት ጋር ተገናኘ